ናለን ዛሬም ዘወትርም ለዘላለም አሜን። የዐቢይ ጾም ሁለተኛ ሳምንት ቅድስት በመባል ይታወቃል። ትርጓሜውም የተቀደሰች የተለየች ማለት ነው። ስያሜው የተገኘው ከሊቁ ከቅዱስ ያሬድ ነው። በዚህ ሳምንት በቅድስት ቤተ ክርስቲያናችን ስለ ቅድስና በሰፊው ትምህርት ይሰጣል። ሥርዓተ ቅዳሴው በሚካሄድበት ጊዜ የሚሰበከው ምስባክ፣ የሚነበበው መልእክት፣ የሐዋርያት ሥራና ወንጌል ስለ ቅድስና የሚያስተምሩና የሚሰብኩ ናቸው። እንዲሁም ጠቅለል ባለ መልኩ በዚህ ሳምንት ስለ እግዚአብሔር የባሕርይ ቅድስና ክርስቶስ ወደዚህ ምድር የመጣው ቤዛ ሆኖ በደሙ ሊቀድሰን እንደሆነና እኛም በቅድስና ሕይወት መመላለስ እንደሚገባን በሰፊው የሚሰብክበት ነው። እግዚአብሔር በባሕርዩ ቅዱስ ነው። ቅዱስ ማለት ልዩ ክቡር ማለት ሲሆን የእርሱ ቅድስና ከማንም ያላገኘው የባሕርይ ገንዘቡ ነው። ቅዱሳት መጻሕፍትም የእግዚአብሔርን የባሕርይ ቅድስና ደጋግመው የመሰከሩ ሲሆን ቅዱስ 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 እየተባለ ይመሰገናል። እኛም ዕለት ዕለት ይትቀደስ ስምከ ስምህ ይቀደስ የምንለው በባሕርዩ ቅዱስ ስለሆነ ነው። የቅድስና ምንጭና ቅድስናን የሚሰጥ እርሱ እግዚአብሔር አምላክ ነው። ክርስቶስ ወደዚህ ምድር የመጣው ለእኛ ቤዛ ሆኖ በደሙ ሊቀድሰን ነው። በተነገረው ትንቢት መሠረት ዘመኑ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዋህዶ ሰው ሆኖ በከበረ ደሙ ዋጀን፣ ከበደላችንም አነጻን። ቅዱሳን መጻሕፍትም ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻል። ይህን በማለት ይህንን እውነት ያረጋግጥልናል። ሐዋርያው ቅዱስ ጳውሎስ የበደላችን ስርየት ያገኘነው በክርስቶስ ቤዛነት መሆኑን በኤፌሶን መልእክቱ እንዲህ ሲል ጠቅሶታል። በውድ ልጁ እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱ የበደላችን ስርየት ነው። በቅድስና ሕይወት እንድንኖር እንደዚሁ ተጠርተናልና። ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ስለ ተጻፈ የጠራችሁ